ቁጥር በርካታ በሆኑ እስከ አፍንጫቸው በታጠቁ የኦነግ ሸኔ ታጣቂዎች የተከበበው ያ ብቸኛው የተከበራችሁና የተወደዳችሁ የዩቲዩብ ቻናላችን ተከታታዮች፣ ይህ ታሪክ በፊልም ዓለም የታየ ሳይሆን በእውነታው ዓለም በሀገራችን የተካሄደ የአንድ የጀግና ወታደር ገድልና ጀግንነት ነው። እስከ ፕሮግራማችን ፍጻሜው አብራችሁን ቆዩ። በተራራው ሻኛ ላይ የበቀለ እንባ። በዚያች አስፈሪና ብርድ በዋጣት ከሰዓት ሰማዩ በዳመና ተሸፍኖ በተራራው ሻኛ ላይ የሞት ጥላ ያጠላ ይመስል ነበር። ከተማው በሩቅ በዝምታ ተውጣ ሳለች፣ በዚያ ለብቻው በተገለጠው ወላጣ ጫፍ ላይ ግን የአንድ ጀግና የነፍስና የሥጋ ፍልሚያ ሊጀመር ሰዓቱ ተቃርቦ ነበር። በቁጥር በርካታ በሆኑ እስከ አፍንጫቸው በታጠቁ የኦነግ ሸኔ ታጣቂዎች የተከበበው ያ ብቸኛው የፌደራል ፖሊስ አባል ከአሁን መውጫ አገኛለሁ ብሎ ሳይሆን የያዘውን ህዝባዊ አተራ ላለማርከስ ቆርጦ በተራራው ቋጥኝ ላይ ቆመ። የመጀመሪያው የጥይት እሳት አየሩን ቀዶ ሲያልፍ በተራራው ግርጌ የነበረው የከተማው ነዋሪ በፍርሃትና በድንጋጤ ስልኩን አውጥቶ መቅረጽ ጀመረ። የካሜራው ሌንስ እየተንቀጠቀጠ ያሳይ የነበረው ተራ ውጊያ አልነበረም፣ የአንድን ብቸኛ ሰው የመጨረሻ የጽናት ጥግ እንጂ። ያ የፌደራል ፖሊስ አባል ከታጣቂዎቹ የሚዘንብበትን የጥይት እሳት እየተከላከለ የራሱን የደንብ ልብስና የሀገር ክብር ለማስጠበቅ ወደ ኋላ ላለመላለት ቆራጥነቱን በተግባር ማሳየት ጀመረ። ጠላቶቹ በአንድነት እየጮሁና በብዛት እየተመኩ ወደ እሱ ሲጠጉ፣ እሱ ግን በእርጋታና በበሰለ ወታደራዊ ጥበብ እያንዳንዱን ጥይት በቁጠባና በታላቅ ኢላማ ይተኩስ ነበር። ይህ በቁጥር የማይመጣጠን በምድር ላይ ያለ ማንኛውንም ልብ ሊያሸብር የሚችል ፍጹም የብቸኝነት ፍልሚያ ነበር። ስለ ወለዳቸው ልጆቹ፣ ስለ ሸሸጋቸው ከተማና ስለ ማለለት ህዝባዊ ቃል ኪዳን እንጂ። ውጊያው በረታ። ከተራራው ጫፍ የሚወርደው የጥይት ድምፅ ከቀጭኑ የንፋስ ሽወታ ጋር እየተጋጨ የጭንቀት ዜማ ወጣ። ያ የጀግና ወታደር በጥይት አረር መካከል እየተንቀሳቀሰ ቆስሎም ይሁን ደክሞት ሳይታወቅበት ታጣቂዎቹ በተጠንቀቅ እንዲቆሙና እንዲጨነቁ አደረጋቸው። የከተማው ነዋሪዎች በቪዲዮ ላይ የብቻውን ወታደር ተጋድሎ ሲመለከቱ ልባቸው በኩራትና በከፍተኛ ሐዘን ተሞልቶ ማልቀስ ጀመሩ። ቪዲዮው በማህበራዊ ሚዲያ ላይ መሰራጨት ሲጀምር ያንን ትዕይንት ያየ ሁላ ስልኩን ይዞ ከማልቀስ ውጭ ምንም ማድረግ አልቻለም። አንድ ሆኖ እንዴት እንዲያስጨንቃቸዋል እያለ እያንዳንዱ ሰው በሐዘንና በግርምት ተዋጠ። ያ ወታደር በዚያ ተራራ ላይ የቆመው ለራሱ አልነበረም፣ የብዙዎችን ተስፋና ክብር ተሸክሞ እንጂ። እናም ያንን ክብር ላለማስደፈር ነፍሱን በመስዋዕትነት ለመስጠት ተዘጋጅቶ ነበር። ይሁን እንጂ ውጊያው ወደ ማክተሚያ ሲቃረብ በተራራው ላይ የነበረው የተኩስ ድምፅ ቀስ በቀስ እየቀነሰ መጣ። የባሩዱ ጭስ ሲበተንና ጸጥታው ሲሰፍር የከተማው ነዋሪ ልብ በአስፈሪ ጥርጣሬ ተናወጠ። ጀግናው ወታደር በመጨረሻው ቅጽበት ምን እንደደረሰበት፣ በህይወት መኖርም ወይም በዚያች የዓለት ሻኛ ላይ በክብር መውደቁን ማንም በአይኑ ሊያረጋግጥ አልቻለም። ያልታወቀው የመጨረሻ ዕጣ ፈንታ የሰዎችን ልብ ይበልጥ በሐዘን አለንጋ ገረፈው። በህይወት ይኑር ወይም ሞት በውል ባይታይም፣ እሱ ግን በዚያች አጭር የቪዲዮ ምስል ውስጥ የዘላለም የታሪክ ሐውልት ሆኖ ተቀረጸ። ታጣቂዎቹን ያስጨነቀበት፣ የአንበሳን ልብ አስመስክሮ ብቻውን የቆመበት ያ ጀግንነቱ የብዙዎችን እንባ በቁጭትና በክብር የሚያሰፈስፍ ሆነ። ዛሬ ያ ተራራ ዝም ብሎ ይቆማል። ነገር ግን ነፍሱ በየቀኑ የዚያን ብቸኛ ወታደር ታሪክ የሚያንሸኮሽክ ይመስላል። በህይወት ኖረም አልኖረም፣ እሱ ግን ፍርሃትን አሸንፈው ለአንድነትና ለጽናት ትልቅ ትርጉም ሰጥቶ አልፏል። ያንን ቪዲዮ ያየና ታሪኩን የሰማ ሁሉ ዛሬም ድረስ እያለቀሰ ለብቻውን ጀግና የህሊና ሰላምታውን ያቀርባል።
ምክንያቱም እርሱ በደም የጻፈው ታሪክ በሰዎች ልብ ውስጥ ለዘላለም ሕያው ነውና። ሰላም ለሀገራችን።